እንሰድባለን፣ የሚረግሙንን እንመርቃለን። ልምዳችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ ባንተማ ጌታ። ሌላ ምን አለ? መልካም መምህር፣ በዚህ ሳምንት ደግሞ አንድ በሚዲያ ያየሁት አለ። ይሄ ህገወጥ ምን እንበላቸው አጥማቂያ ነው ምናምን የሚባሉ በውጭ ዓለም በዚህ ሰሞን በማህበረ ቅዱሳን ሚዲያ ነው ያየሁት። በዚህ ሳምንት ውስጥ ያየሁት ነው እየተላለፈ ውጭ ላይ እያደረጉት ያለውን ነገር አይቻለሁ እና እሱ ነገር በጣም አሳዝኖኛል። እውነት ለመናገር ሰዎቹ እዚሁ በውጭ ሀገር ሳይሆን እዚሁ ተወልደው ያደጉ እዚሁ ነገራቸውን ያሳደጉ ኢትዮጵያ ውስጥ የጀመሩ ኢትዮጵያ ውስጥ ነገራቸውን ያስፋፉ ኢትዮጵያ ውስጥ ደግሞ ያለው ነገር ተነቅቶባቸው ይሁን እንደው ደግሞ እስቲ ወዳልደረሰውን ሄድና ደግሞ በዓለም አቀፍን ሆነ ብለው አስበው ይሁን ዓለም አቀፍ ነው ነገሩ። እንደውም በተባለው በተገለጠው አገላለጥ ማህበረ ቅዱሳን ሚዲያ ነው ሲያስተላልፍ የነበረው። ዓለም አቀፍ ፈዋሾችና አጥማቂያንን ብለው ውጭ ዓለም ሄደው እየበጠበጡ ያሉ ሰዎች አይቻለሁ። እና እነዚህ ሰዎች መምህር እንደው እንዴት የህገወጥ አጥማቂ ማለት ምንድን ነው? ማጥመቅስ በራሱ ምንድን ነው መምህር? እኔ እንደው አሁንስ ጥምቀት በራሱ ትርጉሙን ስቶ ሄደ። ጥምቀት የሚለው በራሱ አጥማቂ የሚለው ስም ለእነዚህ ሰዎች ራሱ መሰጠቱ ይቆጨኛል። በቃ እነዚህ ሰዎች አጥማቂ ነው የሚባሉት ወይስ ምንድን ነው የሚባሉት? ጥምቀትስ በራሱ ምንድን? ጥምቀት የሚለው አጠመቀ የሚለው ከምን ጋር የተያያዘ ነው? ከውሃ መንገድ ጋር የተያያዘ ነው? በውሃ ከመጨፍጨፍ ጋር የተያያዘ ነው? በቧንቧ ውሃ ከማፍሰስ ጋር የተያያዘ ነው? ከመርጨት ጋር የተያያዘ ነው? አጥመቀ የሚለው በራሱ አንገዙ እና እነዚህን ሰዎች አይቻለሁ ልለውት ነው። እነዚህ ሰዎች መነሻቸው እዚህ ነው። ካስፈለገ እንግዲህ በመረጃና በስም እንጠቅሳቸዋለን። በሚዲያም ላይ እየዋለ ነውና እነዚህ ሰዎች በውጭ ዓለም በጣም ምዕመናንን ከፋፍለው ምዕመናን አብረው እንዳይቆሙ አድርገው ግማሹ ደጋፊ፣ ግማሹ ደግሞ እነሱን የማይደግፍ፣ ግማሹ ለቤተክርስቲያን ተቆርቋሪ፣ ግማሹ ደግሞ ለሰዎች ተቆርቋሪ አድርገው ምዕመናንን ጭምር ከፍለው አይቼ በጣም በሀገረ ስብከት ደረጃ በጣም አወዛጋቢ ነገር ተነስቶ አይቻለሁ። በሁለት ነው ሶስት አካባቢ ሀገረ ስብከቶች በውጭ ላይ ጳጳሳቱን ጭምር ለምዕመናኑ መግለጫ እየሰጡ ስራ አስኪያጆች ጭምር ለምዕመናኑ እንዳይወዛገቡ ተረጋጉ እያሉ መግለጫ እየሰጡ ምዕመናኑ ተሰባስበው ሀሳብ እየሰጡ ለአባቶቻቸውን እየጠየቁ ከህግ አንጻር ከስርዓት አንጻር እያሉ አይቻቸውና እኒህ አጥማቂዎች እዚህም ነበሩ። እንደው አሁንም ልጆቻቸው ትውልዳቸው አሉ። ሁለት ሰው እዛ ሄዱት ብቻ አይደሉም፣ ሀገራችን ላይ አሉ። እንዲህ አይነት ሁኔታ እንደው እንዴት ነው የሚታይ? እንዲያው ሲታይ ነው የኖረው ሁኔታ። አሁን ይሄ እኮ ቅድም ካልነው ጋር የሚገናኘው ነገራችን አሁን የኛ ቤተክርስቲያኒቷ መዋቅር ወይም የኛ ቤተክርስቲያኒቷ አመራር አንደኛው የደከምንበት ጉዳይ ይሄ አንደኛ ህገወጥ አጥማቂ ማለት ነው። እንትን ቃሉ ራሱ በጣም የሚገርም ማለት ህገወጥ አጥማቂ ህገወጥ ነው ግን አጥማቂ ማጥመቅ እንግዲህ ህገወጥ ሲሆን እና አንደኛ እሱ ነው። ሁለተኛ ማጥመቅ ምንድን ነው የሚለው ራሱ በጣም መንገድ ስቶ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ተጠመቀ፣ ከዛ በኋላ እኛ እንጠመቃለን። እኛ የምንጠመቅበት ምስጢር ሌላ ነው፣ ይሄኛው እነሱ የሚያጠምቁበት ሌላ ነው። እና ዙሮ ምንድን ነው ሲባል አንደኛው የኛ መላላት የቤተክርስቲያንን የአመራራችን ጥርስ፣ እጅ፣ አይን፣ ጆሮ በአግባቡ የሌለው መሆኑ እውነት ለመናገር ምክንያቱም ሲጎለብቱ አቅም ሲያበጁ ደጋፊ ሲያሰባስቡ ይህን ያህል ጡንቻ ከሀገር ውስጥ እስከ ዓለም አቀፍ ሂደው ቤተክርስቲያኒቷን እስከነቆንቋት ድረስ ለማፍረስ ይህን ያህል ታግሰን ዝም ማለታችን ዋጋ እያስከፍል ነው ማለት ነው። እዚህም ሀገር ውስጥ እየሆነ ሲሆን በፌስታል እኮ ብር ሲሰጡ አይተንባል ለጳጳሳት ምንም እኮ በአደባባይ የሆነ ነገር ስም ማጥፋት አለ እና ያን ያደረጉት ለምንድን ነው? ዝም በሉልን፣ ይህን ብሉ፣ ዝም በሉ፣ ይህን ያዙ፣ አፍ ያዙ ሲባል ነበር። ከዚህ ቀድሞ እኛ በጣም ሰፊ መርሃ ግብር አዘጋጅተንበት እናውቃለን። ያስታውሳሉ ያስባል በአጥቢያችን የወጥ ሺህ መቶ የቀረጸው ከነዚሁ ከአጥማቂያን ጋር በተያያዘ ሰርተንበት እናውቃለን። እና ዋናው ጉዳይ አንደኛው ሃይማኖት የሚባል ምንም የለም። ሃይማኖት የሚባል ኦርቶዶክሳዊነት የሚባል ቀኖና የሚባል ስርዓት የሚባል ህግ የለም፣ ምንም የለም። ያለው አንድ ነገር ነው። እሱ ደጋፊ ማሰባሰብ፣ ሀብት ማከማቸት፣ ሀብት ማሰባሰብ፣ በቃ ዓለም አቀፍ ባለሀብት መሆን፣ ሌላ ነገር የለም። ግን እነዚህ አካላት ሀብት መሰብሰባቸው ብቻውን ዓላማ ቢሆን ጥሩ ነበር። ከዛ ባለፈ የሚያፈርሱት ግን በጣም አደጋ ነው። አንደኛው ቤተክርስቲያን እያፈረሷት ነው፣ ህብረቱን እያፈረሱ ነው፣ ምዕመናን እየበታተኑ ነው። ከዛ በተሻገረ አጥማቂያን 99% አሁን እኔ ባለኝ መረጃ መሰረት ሁሉም በሚባል ደረጃ የቤተክርስቲያኒቷን አገልጋይ ጠንቋይ ነው። ይህ በጣም የሚገርም ነው። ካህናቱ ድራማ ይሰሩበታል። የሆነ ሰው ያመጡና እንዲጮህ ያደርጉና
ያ ሰው ሲጮህ ምን ያደርጋል? ቄስ እንዲያርጉብኝ፣ መርጌታ እንዲያርጉብኝ፣ ቤተክርስቲያን ውስጥ የሚኖር በእርግጠኝነት ያ ሰው እንደዛ አልተደረገበት፣ ድራማ ነው የሚሰሩበት። ከዛ በኋላ ካህኑ በሙሉ ለነሱ ጠንቋይ፣ ቤተክርስቲያን ውስጥ የተሰበሰበው በሙሉ በጥንቆላ መንፈስ የሚኖር እንዲህ አድርገው ፈርጀው ነው ያዙ። ስለዚህ ምዕመናንና አገልጋዩን መከፋፈል፣ ጳጳሳትንና ጳጳሳትን መከፋፈል እዛው ማለት ነው። እነ ገሌ እኮ የኛ ናቸው፣ ማንም አይነካንም፣ አባ ገሌ እኮ ከኛ ጋር ነው እና አባ ገሌማ እንዲህ ናቸው፣ በመተት ነው የሚኖሩት፣ በጥንቆላ ነው የሚኖሩት እያሉ እንደዚህ አይነት መንፈስ በመርጨት እንደገና ደግሞ ሁሉም ሰው ሰይጣን ያለበት፣ ሁሉም ሰው መንፈስ ጋኔን ያለበት ነው በመሳል በጣም የሚገርም እኮ ሁሉም ሰው በቃ እነሰም በዚያው ሁሉም ሰው ላይ ጋኔን አለ፣ በቃ ሰይጣን አለ። ስለዚህ ሁሉም ሰው መጠመቅ አለበት ብለን ነው፣ ሁሉም ሰው በእኛ መጠመቅ አለበት ብለን ነው። በእነሱ የተጠመቀ ሰው ግን ሲድናል። እነዚህ ሰዎች አገር ውስጥ አሁን እዚህ ኢትዮጵያ ውስጥ በነበሩ ጊዜ አብዛኛዎቹ ትዳር ያፈረሱ ናቸው። ምን አድርገው? ለሚስት ሌላ ለባል ሌላ ነገር፣ ባል እንዲህ ብሎ ጮኸ፣ ሚስት እንዲህ ብላ ጮኸች። ወንድምና እህት ቤተሰብ የበተኑ ናቸው። አባትና ልጅ የበተኑ፣ ጉርብትና የበተኑ ናቸው። ይህ ነው ይጮሃል። ያ ሰይጣን ምን አለ? እህቴ እንዲህ አድርጋ ቢድራለች፣ በቃ እህትና እህትነት ገደል ገባ ማለት። እንዲህ አይነት ጥላቻ ክፋት በመዝራት ህዝቡን በተለይ የሚያጠንቁበት አካባቢ ቢሄዱ ታምር ነው የሚሰሙት፣ ጉድ ነው የሚሰሙት። እና በዚህ መንገድ የመጡ ናቸው። ባጭሩ ከፕሮቴስታንቱ የሐሰት ፈውስ የተቀደመ ባጭሩ አሁን ይሄ የማጥመቁ ዓላማ ከፕሮቴስታንቱ የተቀደመ አይተውት ከሆነ ቃለ መጠይቁ ላይ ይደረጋል። ለዛ ለሚጠመቀው አካል ለሚፈወሰው ሰይጣን ቃለ መጠይቅ ይደረጋል። ማንን ምንድነው? ከዚህ የመጣው መቼ ነው ያስገው? እንዴት እኔ እንዴታኛለህ? እኔ ማንን እመስላለሁ? ክብሬ ምን ይመስላል? ከነ ቅዱስ ሚካኤል አንፃር እኔ በምን ደረጃ ነው ያለሁት? በቃ እስከዛ ሄደው ማለት በቃ እንዲህ አይነት ይሄ ሁሉ ምንድነው ከተባለ ድራማ ነው፣ ተጽፎ ነው፣ በነገራቸው እንደ ፊልም ተደርሶ ነው። ከዛ እነዚህ ሰዎች ቤተክርስቲያን ውስጥ ጥላ እንትን ይዘራሉ። እኔን የማይከተለኝ ሁሉ አኔጋ ሰይጣን ያለበት መናፍቅ ነው፣ እኔን የማይከተለኝ ሁሉ ኦርቶዶክስ አይደለም ብለው የሚያስቡ ሰዎች ለኔ ገፍቻቸው። ስለዚህ እኔ የበረሃ መናኝ ነኝ ብለው ያስባሉ። አብዛኛው አንዳንዶቹ ደግሞ በከተማ አካባቢ የሚኖሩ ቤተክርስቲያንን በሙሉ የምናሰራው እኛ ነን፣ ህዝቡ የሚሰማው እኛ ነው ብለው ያስባሉ። ህንፃ ሲጀመር ይጠሩናል፣ ሲመረቅ ያባረሩናል ሲሉ ሰምቻለሁ ከአንዳንዶቹ። እና ዞሮ ዞሮ እነዚህ ሰዎች ይሄን የሚያደርጉ ናቸው። በጣም ብዙ ልጆች አሏቸው፣ በያጤው ብዙ ልጆች አሏቸው ብለው በምንድን ነው አሁንም በንጉስ አጥማቂነት ከሴት ጀምሮ በንጉስ አጥማቂነት የመደቧቸው ሰዎች አሉ። በኛ አጥቢያ አካባቢ በሴት አጥማቂነት ጭምር የተመደቡ የግል ንስሐ አባት ሰጭ ሆኑ ማለት የግል ካህን ያላቸው ድራማ የሚሰሩ በዚህ ውስጥ የተበጣጠሰ ወረቀት አድርገው መኪና ውስጥ ተደርጎባል፣ ቤት ፎቅ ውስጥ መተት ተደርጎባል፣ ናንቆፍር እያሉ በየፎቁ ይዞሩ በጣም ብዙ በጣም አሰቃቂና ወንጀል ህግ ቢኖር መጠየቅ ያለባቸው ቢኖር ምለው ከቤተክርስቲያን አንፃር ቤተክርስቲያኒቷ ራሷ አልጠይቃቸው የሚገባ ቤተክርስቲያኒቷ ጥላ ስር ቢሆኑ ካህናት ደግሞ ደሞዝ እስካስከፈሉ ድረስ ህዝብ መጥቶኛ ደሞዝ እስከከፈልን ድረስ አትንኩብን የሚል ካህን ያደራጁ በአጥቢያ ደረጃ እነሱ ባይኖሩ እኮ ደሞዝ አይከፈልንም ተብሎ የሚወራላቸው ግን ቤተክርስቲያንን እያጠፉ ያሉ ደሞዝ ያስከፍሉ ይሆናል ቤተክርስቲያንን ግን እየከፈሉ እያጠፏት እንደሆነ ባለመረዳት ዘላቂ ችግር እየተተከለባት ነው። በዚህ ምክንያት እና ዓለም አቀፍ የሆኑት ያው ዝሮ በሚዲያ በተለያየ መንገድ ለምዕመናን በተቻለ ልብ ላለው ላስተዋለ መረጃ እየተሰጠ ነው። ግን አሁን እኔ የምለው ምንድነው ሚዲያ ላይ ያልሆኑ ዓለም አቀፍ ያልሆኑ ገና አገር አቀፍም ያልሆኑ በየአጥቢያው የተሰገሰጉ አጥቢያ አቀፍ ከተማ መንፈሳዊ የሚመስሉ ጠንቋዮች አሉ። ይሄ በጣም በዲፍረት ጠንቋዮች ተሰብስበው ቤተክርስቲያን ዙሪያዋ ጠንቋይ ምንድን ነው? ሴት ወንድ አጥማቂ በሚል ስም እኛ እንዲያጥቢያ እኮ የገጠመን አለ አይደል? እንዲያጥቢያ እዛው ግቢ ውስጥ ወይራ አስመጥቶ ወይራ ቀቅሮ ይሄ ፈውስ ይሆናል ግዙኝ ብሎ 150 ብር ሲሸጥ ስንት ጊዜ መከራ አይተናል። እና ይሄ ምንድነው? ንግድ ነው። ይሄ ምንድነው? ቤተክርስቲያንን ማፍረስ ነው። እኔ የሚገርመው ነገር ይሄን ያለ ሰው ዓመት ከምናምን ይመስለኛል ዛት ያለ የቆየው አንድ ቀን ቤተክርስቲያን ውስጥ ገብቶ ያውቅም። አንድ ቀን እንዴት ሰላም ለኪ ቤተክርስቲያን ብሎ ያውቅም። ተሳልሞ አያውቅም። ኪዳን አድርሶ አያውቅም። ቅዳሴ ቅዱስ አያውቅም። ቤተክርስቲያንን አያውቃት። እንደውም ከቤተክርስቲያኒቷ ጋር ጠብ አለበት። ተሸፋፎ ነው የሚመጣው። በጥቁር መኪና ይገባል። በማይታይ መኪና ይወጣል። ስለዚህ ሰውየው ምንድነው? የሚታይ አይደለም። እንደውም ስጠይቅ እንደውም እሳቸው እኮ የማይታዩት እኮ የበቁ ናቸው። እንግዲህ መብቃት ወዴት እንደሆነ እግዚአብሔር በቀው መብቃት እንግዲህ ጊዜ ደርሷል ማለት ነው። በቃቱ ሄዶ በጥቁር መኪና
በማይታይ መኪና ሄድ ደርሷል ማለት ነው። እና ይሄ ነው። ከዛ ባለፈ በአጥቢያ ደረጃ በአካባቢ ደረጃ እንዲህ አይነት ሰዎችን ትክክል አይደለም ብሎ መናገር እስከ ማስደብደብ ቅጥረኛ አስመድቦ ለህይወት እስከሚያሰጋ ድረስ አድርሷል። አሁንም ይሄ ነው ያለው እና እነዚህ ሰዎች ልጆችም አሏቸው ትተው እሾህም ትተው ሄደዋል። ኢትዮጵያ ውስጥም እሾህ አለ፣ እዛም አሉ እዚህም አሉ ማለት ነው። እዚህም አሉ ደርበው በቃ በመንፈስ እንደውም እኔ ካየሁት ምንድን ነው ያሉት ኢትዮጵያ ያላችሁት ልጆች ውጭ በሆነ በመንፈስ እናንተ ጋር ነው። በቃ መንፈሴ ራሱ ኃይሌ ይፈውሳችኋል። የተረገጥኩበት ቦታ የሄድኩበት የተንቀሳቀስኩበት አካባቢ እኔ የሄድኩበት አካባቢ አፈሩ በራሱ የኔ በረከት እዛው ላይ ያለ ይፈውሳችኋል። እንደውም ምንድነው በቃለ መጠይቅ ያየሁት ሲያቀርቡት እዛ ውጭ ላይ የተሰራውን የቀድሞውን ስራ እዛ ላይ እነሱ ለመቃወሚያ ምስክር እያመጡት ጋኔን እየለፈለፈ ተክለ ሃይማኖት በእግሩ ስንት ቀን ቆየ? 7 ዓመት። ከዛ ስንት ወንጌል 3 ዓመት 5 ዓመት ሲደመር 13 ዓመት። እኔሳ ያንተማ መች ይቆጠራል? ስንቱ ተዘልቆ ያንተማ በቃ ነፍሴን አደራ በሰማይ እየተዘመረ ገር ልበቁ እነዚህ ሰዎች ሌሎቹ ደግሞ አሁን ደግሞ ይገርሞታል። ውጭ ላይ የሆነ ነው የተመሰሉት ተቋሚ ምዕመናን እየተቃወሙ ቤተክርስቲያን ላይ እንዳይመጡ ሲያደርጉ ምን አደረጉ? የምትጠመቁ የምትፈወሱ ይሄ መዝናኛ ቦታ ላይ እንገናኝ ብለው ማስታወቂያ ሰሩ። አሁን ለሲኖዶስ ጽፏል። ሀገረ ስብከቱ 1-2 ሀገረ ስብከቶች ይመስሉኛል ጽፏል። እነሱ አሁን ለሲኖዶስ እነዚህን ሰዎች ህገወጥ አካላት ስርዓት ቤተክርስቲያን እያፈረሱ ስለሆነ በአስቸኳይ ቅዱስ ሲኖዶስ ሊያስቆምልን ይገባል ብለው እኔ አሁን እዚህ ላይ እንዲቀርብ የፈለግኩት ምዕመናን ላይ አጽንኦት እንድንሰጥ ነው። የእነዚህ ሰዎች ደጋፊዎች ነን እያሉ ቤተክርስቲያንን ለሚያፈርሱ ሰዎች በበጎነት ሳያውቁ እኮ አብዛኞቹ ሳያውቁ ነው። በቃ ምቀኝነት ይመስላቸዋል፣ ተንኮልነት ይመስላቸዋል፣ ቅናት ይመስላቸዋል። እነዛም እኮ እንደዛ ቀንተውብን ተደማጭነት ስላለ ለቤተክርስቲያን ስለምንሰራ መንፈስ ስለምናሳድድ ጠንቋይ ስለሆኑ ሰይጣኑን ስለማይወዱ ይጋጭባቸዋል። ራሱ እየተቃወሙ ያሉት ጠንቋይ ስለሆኑ እነሱ ማለት ነው። ለእነሱ ጠንቋይ ነው እና ምዕመናን ይህን መለየት መንፈስን መርምሩ ተብለን የለም፣ መንፈስን መርምሩ። ስለዚህ አሁን ሀገረ ስብከት በሀገረ ስብከት ደረጃ ከተቃወመ ምዕመናን በሀገረ ስብከት ስር እንጂ በአንድ ሰው ሰባኪነት ስር አለ። የምዕመናን ህብረት ቤተክርስቲያን ያለችው በሀገረ ስብከት አዛዥነት እንጂ በሰባኪነት አዛዥ አለ በአንድ አጥማቂ ስር አይደለች። ስለዚህ ምዕመናን መስማት ያለባቸው የትኛው ነው? እውነታ ቢሆን መቼስ መፈወስ ይጠነሷል እንዴ? እውነታ ቢሆን ሁላችንም እንፈልጋለን። ስንት የሚፈልግ ሰው ነበር። ፈውሱ ልክ ቢሆን እኮ ቤተክርስቲያን ታዲያ አምጥታ በእያንዳንዱ አጥቢያ የበቁትን ሰዎች መድባ ምዕመናን እንዲፈወሱ ማድረግ ምን አቃታት ነበር? ይሄ ስርዓተ ክህነት በሙሉ ቀውስ ነው። ቤተክርስቲያኑ እያቀወሱ። በነገራችን ላይ እኔ በጣም የካህናቱ ሞራል የወደቀው የካህናት እሳቢያችን የሞተው አንዱ አጥቢያችን ውስጥ ጠንቋይ ተቀምጦ እኛ እያለን ሌላ ካህን አምጥቶ በበላይ ደርቦ ንስሐ ሲያሰጥብን የእኛ ስጋ ወደሙ የእኛ ክህነት የማይናዘዝ ምን ያህል የሞትን እንደሆን በጣም እንትን እኮ ነው ጌታ። እኔ የሰማሁት ነው ሰሩት ንስሐ ካህናት አሏቸው እነዚህ ሰዎች። እኔም ለምሳሌ ማቃት ሴት ካህናት ያሏት አለች እዛ አጥቢያ የግሏ ካህናት እሷ የምታዛቸው ደሞዝ የምትከፍላቸው እሷ ናት። አጥቢያው አይደለም። እና አንድ መመን ይመጣል እና ንስሐ ግባ ተባለች። ማን ጋር ግባ ሲል ይኸው የኔ ካህናት አሉ። አይ ንስሐ አባቴ እኮ እዛው አጥቢያ ናቸው እዛው አጥቢያ ንስሐ አባቴ እኮ እዛው አጥቢያ ናቸው ይላል። አይ እዛው አጥቢያ ቢሆንም ንስሐ የምትገባው ግን እኔ ካህናት ጋር ነው ትሏለች። ከዛ ይሄድና ንስሐ አባቱን አይ እንደዚህ ተባልኩ። አይ ንስሐ የምትገባው ማን ጋር ነው? ካህኑ። ከዛ በኋላ አይሄዶ እኔ ንስሐ አባቴ ጋር ነው ገባው እኔ እነሱ ጋር ገባ ሚል ያቺ ሴት አስተዳደር ጋር ሄደች። ከዛ በኋላ ያ ካህን ተጠርቶ አይ ባስተዳደር ልጆትን ይስጡ ንስሐ እርሶ ጋር ሳይሆን እስቱ እነሱ ጋር የቀኝዋን አንጸሰት የቤተክርስቲያን ውርደት ይሄ እንግዲህ እና ይሄ ወዴት ነው እየሄደ ያለው? እኔ ያንን ካህን አባት ከዛ በኋላ እኔ ካህንን ከዛ በኋላ ምን የኔ አባትነት ምን ይሰራል? እዛ ቦታ ምን ይሰራል? እና እኔ ምዕመኑ እንደው ጠንካራ ያው ምን ያ ምዕመን እምቢ ብሎ በኋላ እምቢ እኔ አባቴ ነው ጋር ነው የምገባው። እምቢ ካላችሁ እንደው ሌላ ካህን ሂጅ ይዛል እንጂ እነዚህ ጋር አባቴ እንኳን ቢሉ አባቴ እንኳን እናንተ ፈርተው አይ ንስሐማ እዛ ገባ እንግዲህ ይመላል እንጀራዬ ነው ቢሉኝ በፍጹም እነዛ ጋር ምንድነው ዓላማው? የኔ ንስሐ ለምንድን ነው የተፈለገው? ለምንድን ነው የተፈለገው? ምን ልደረግ ነው? ነገር ምገባት ንስሐ ምን ልትደረግ ነው? ደግሞ እየተደረገ ስለምናይ ደግሞ ምዕመናን የሚገቡት ንስሐ ለነዛ ሰዎች እንጀራ ሆኖ ስላየንና
በጣም የሚሉት ቦታ ላይ መጀመሪያ ለንስሐ ተከፍሎ ነው የሚነገረው። ጉዳዩ ቀላል አይደለም። በጣም ስር ሰዷል። ጥርስ አውጥቷል። አሁን በጊዜው ይፈታ ምንለው አይደል? ከጊዜው በላይ ሆኗል። እኔ ከዚህ ቀድሞ ምን ሰምቻለሁ? አንድ ሀገረ ስብከት ላይ የሚሰሩ አሁኖች ከሚረብሹት መሀል አንድ ሀገረ ስብከት ውስጥ ገዳም አላቸው። ከዛ በኋላ ሀገረ ስብከት አያዘኝም ሲሉ ሰምቻለሁ። የሀገረ ስብከት በዚህ ገዳም ላይ አያገባውም። ስለዚህ ይሄ ገዳም የግሌ ነው፣ እኔ በግሌ ነው መምራት ገዳም እኔ ያቀናሁት ነው። በረሃውን እኔ ነኝ ያቀናው፣ የበረሃው አባት እኔ የገዳሙ እና ሀገረ ስብከት አያገባውም። ይሄን ቃል ካፋቸው ሲያወጡ ሀገረ ስብከቱ በዛው ቅጽ ነው እርምጃ መውሰድ ነበረበት። እኔ የማልመራው ገዳም በሀገረ ስብከቴ ውስጥ ተፈጥሮ እኔ ምን ነው ሰራው ሀገረ ስብከት የሀገረ ስብከት ገዳም ነው ወይ ገዳም ነው ገዳም በየትኛው ቀኖና ነው ሀገረ ስብከት የሌለው ገዳም ሊኖር የሚገባ? ከዛ ባለፈ እዛው ደግሞ ተሄዶ አሁንም ብለው አባቶቻችን እዛው ደግሞ ቦታ ሄደው በቃ አባታችን እንግዲህ ያው ሰምተናል፣ ተቃዋሚዎቻቸውን ሰምተናል፣ መፍትሄ እንሰጣለን፣ እስከዛው አባታችን ናቸው ገዳሙን ይምሩ ተብሎ ደግሞ እውቅናም ተሰጧቸው ጭምር እንደው ሽልማት ተሰጧቸው ጭምር በቃ ይግፉ ይሄዱ ተብለው ጭምር ነው አሁን ለዚህ የደረሱት ማለት ነው። ለዚህ የደረሱት ስለዚህ ወደፊት ይሄ መንገድ በጣም አደጋ ነው። እንደውም እኔ ምን ሲሉ ሰምቻለሁ መሰሎት? የሚቃወምን አንድ ማህበር ብቻ ሌላው በሙሉ ተቀብሎናል። ይሄ ነው ወይ? እውነት ነው ወይ? እውነት እነሱ የሚሉት ላለመሆኑ ቤተክርስቲያኒቷ ይህንን በአቋም መያዝ አለበት። አለዛም እነሱ እንደሚሉት ነው ማለት ነው። ልክ ነው እንደሚሉት ነው ማለት ነው። አንድ ማህበር ብቻ ይቃወማቸዋል፣ ሌላው ተቀብሏቸዋል ማለት ነው። እና ይህ አደጋ በየአጥቢያችንም ጭምር እየመጣ ነው። ከዚህ ቀድሞ እንደዚሁ እኮ አለቃ የተደበደበበት ቦታ ቆናል። እንደዚሁ በህገወጥ የሚያጠምቅ ሰው አለቃ ሆኖ ሲመደቡ ያው ሰውትም ያውቃሉ ብዬ አስባለሁ፣ ያውቋቸዋል። አንድ ጓደኛችን አለቃ ሆኖ ተመድበው የሄዱበት ቦታ ህገወጥ አጥማቂ ሰው መድበው ያበደ ሰው አስመስለው በቃ የሚጮህ የሚወራጭ ድንጋይ ይዞ ምዕመናንን ሊባርኩ አውደ ምሕረት ተቀመጡበት ቦታ በድንጋይ ካልተደባደብኩ ብሎ የደበደበበት አጋጣሚ ማለት ይሄ እንግዲህ ወዴት እየሄደ ነው እያልን እኮ እየጠየቅን ያለ እና ይሄ ነው እንግዲህ መፍትሄው ምንድን ነው የሚለው መፍትሄው እንግዲህ ሁሉም በየበሩ በየእጁ በየአቅሙ መስራት አለበት። ግንዛቤ ሊኖረው ይገባል። እውነት ለመናገር እኔ አንድ ነገር የምነግረው እኛ አሁን በምንኖርበት አካባቢ በእያንዳንዱ አካባቢ የነሱ ደጋፊዎች በተለይ ያልተማረው ቤተክርስቲያን የማያውቅ ዝም ብሎ በስም ክርስቲያን የሆነው ይሄ ዝም ብሎ ወጣቱ ዝም ብሎ በስሜት የሚነዳ በጣም ብሷል። ስለዚህ ይሄ አጥቢያዎች ግንዛቤ መፍጠር አለባቸው በየአጥቢያቸው። በቃ ይሄንን በተመለከተ መረጃ መሰጠት አለበት፣ ግንዛቤ መሰጠት፣ ትምህርት መሰጠት አለበት። አለዛ ተቀብለነዋል ማለት ነው። ዋጋ ላይ ያስከፍል ይችላል ለተወሰነ ጊዜ፣ ግን ሰው ደግሞ ካወቀ ከቤተክርስቲያን የሚበልጥ ማንም አይደለም። ግንዛቤ በመፈጠሩ እኮ አጥቢያችን ላይ ነፃ ወጥቷል። የተፈጠረው አስቸግሮም ነበሩ እስከ አለቃው ድረስ መልክተኛ ተልኮ ለምን ተልኮ ብለናላችሁ። በአስተዳደር ቆራጥ አመራርነት እንደዛ ይሆን። አይ በቃ እንዲህ አይነት ነገር ምዕመናን የሚቃወሙት ከህግ ውጭ የሆነ መምራት አልችልም፣ አልፈልግም በመጣውን ለመቀበል ተዘጋጅቻለሁ ምንም ብለው በቃ አስተዳደር ቆራጥ እርምጃ ወሰዱ። ህዝቡ እውነታውን ተነገረው፣ ተረዳ፣ አለቀ። አሁን ሰላም ሆነ። አሁን ሰላም ምን መጀመሪያ ግን ያስፈራሩ ነበር። ከሄዱ ችግር ይፈጠራል። ስንት ደጋፊ ያላቸው እየተባለ ስንት ነበር። ይሄ ነው። ስለዚህ አንደኛው እሱ ነው መፍትሄው ብዬ ማስበው፣ አጥቢያዎቹ ግንዛቤ መስጠት። ከዛ መዋቅሩ ደግሞ ሁልጊዜ አቅሙን ጉልበቱን ማሳየት አለበት። ጉልበቱን አንድ ቅጥረኛ ካህንና አንድ ቅጥረኛ ዲያቆን ላይ ብቻ ነው የሚያሳየው። እውነቴን እኮ አንድ ምስኪን ዲያቆንና ካህን ላይ በማገድና በማባረር ብቻ ነው የቤተክርስቲያን መዋቅር አቅም የሚያሳየው። እነዚህን አካላት እኮ አቅሙን ማሳየት አለበት። ምዕመናን እየወሰዱበት እኮ ነው። ፐርሰንት ተሰብስቦ አይደለም ቤተክርስቲያን ደሞዝ የምትከፍለው ከላይ እስከታች ልማቷ የሚንቀሳቀሰው። እነዚህ ሰዎች እኮ ቤተክርስቲያንን ከመዋቅሯ ውጭ እያደረጓት እኮ ሌላ መዋቅር እየፈጠሩ እኮ ነው። አፈንጋጭ የሆነ ቡድን እየፈጠሩ ነው። ማህበራት እነዚህን እየተጋፈጡ ለቤተክርስቲያን አንድነት እየታገሉ መዋቅሩ እነዚህ ላይ አቅሙን ካላሳየ፣ ለምን ስልጣን ያለው እኮ ማህበራቱ ላይ አይደለም። አቅሙ ስልጣኑ ያለው እኮ ቤተ ክህነቱ ላይ። ቤተክርስቲያን ከጠቅላይ ቤተ ክህነት ከቅዱስ ሲኖዶስ ጀምሮ ስልጣን አላት። ስለዚህ ያን ስልጣኗን ተጠቅማ አይ እናንተ አካላት ወይ ተጠርተው ተጠይቀው በመዋቅር በህግ በስርዓት ያውም እንግዲህ አጥማቂ ምናምን የሚለው በጣም ብዙ እያጠያየቀ እሱም ሆኖ ግን በቤተክርስቲያኒቷ በምትለው ነገር ይሄ መስመር እንዲይዙ አንድ፣ ሁለተኛ አይ አንይዝም ይሄው ተመችቶናል እንዲሁ እየሮጥን እያፈነገጥን እንኖራለን። ከው ደግሞ አካላት የቤተክርስቲያን አካል አይደላችሁ፣ ከቤተክርስቲያን አንድነት ወጣችኋል።
ቤተክርስቲያን ስንቱን ከእሷ አፈንግጦ የወጣውን እኮ አስወጥታለች በኑፋቄ። ይህ እኮ ክህደት ኑፋቄ እኮ ነው። ሰው በቁሙ ገና እኔ ከቅዱሳን ተጋድሏቸውን ከጨረሱት ገድላቸውን ጨርሰው ቃል ኪዳን ከተቀበሉት ቤተክርስቲያንን በቃል ኪዳን ከሚጠብቁት ቅዱሳን እበልጣለሁ፣ ተጋድሎ ከነሱ እበልጣለሁ ባለ ቅጽበት እኮ ይሄ ሰው ከቤተክርስቲያን አካልነት ወጥቶ ይህ እኮ ቤተክርስቲያን የክርስቶስ አካል አይደለም። ማን ነው ይሄን ያለ? ቅዱስ ጳውሎስ ይሄን ያለ? ቅዱስ ጴጥሮስ? የትኛው ሐዋርያ ነው? እኔ በቁሜ ያለው ተጋድሎዬን ጨርሼ እኔ ቅዱስ ነኝና ተከተሉኝ ያለው የትኛው ቅዱስ ነው? እስኪ እንደው የትኛው እውነት ለመናገር በቤተክርስቲያን ታሪክ እና ቤተክርስቲያን እንዲህ አይነት ስርዓትም ልትሆን አይገባም። እንደዚህ ልንጠራ አይገባም እያሉ ራሳቸውን ፀጉራቸውን እየላጩ ልብሳቸውን እየቀደዱ እነዛ ሊሏቸው የነበሩ አካላትን በቃ እኛ ማንጠቅም ባሪያዎችን እኛ በደለኞች እንደናንተ ሰዎች ነው እያሉ ስራቸውን ሲገልጡ ምናየው እና እግዚአብሔር የሚሰራውን በዛ ውስጥ ነው። እግዚአብሔር የሚሰራው እግዚአብሔር ያለበት ያ ነው። ይሄ የማን እንደሆነ ይታወቃል። ጌታችን ኢየሱስ ክርስቶስ እንዳለ የሐሰት አባቷ ማን እንደሆነ ይታወቃል። አንዱ የሐሰት መልክ ደግሞ ያልሆነው ሆንኩ፣ ያላገኘውን አገኘው፣ ያልተቀበለውን ተቀበሉ ማለት ነውና ይሄ ነው እንግዲህ እኔ ባጭሩ መዋቅራችን እጅም ጥርስም ዓይንም ጆሮ ሁለንተናም ሊኖረው ይገባል። ለምን የሌለው ሆኖ ስለምናየው አንዳንድ ጊዜ እንደዛ ሆነ ይገባል። ለምን ነገ የምነሳለዋ ነገር ሶት የሚነሳለዋ በቃ ህገ ወጥነት ከሆነ ባለጸጋ የሚያደርግ ህገ ወጥነት ከሆነማ ሰው እንዲያስከትል እንድናስከትል የሚያደርግ ታዲያ አቅተናል እንደሱ እኛ ህጋዊ ሆነን እየኖር ነው እንጂ እኮ ህገ ወጥ እንሆን ካልን እኮ በጣም ቀላል ነገር እኮ ነው። ደግሞ አጋዡ ብዙ ነው። ለጥቆ አጋዡ በቃ አጋዡ እና ይሄ ህጋዊ በሆነ መስመር መመላለስ እና በዛ በማይመላለሱት ላይ ደግሞ ቤተክርስቲያን በጣም በትኩረት መታየት በጥናት መታየት አለበት። እስካሁን አደጋ ደርሷል። ወደፊት ከዚህ የባሰ እንዳይመጣ የተሻለ ነገር ዓለም አቀፍ እስከመሆን ከሄደ እንግዲህ ትናንት በእንቁላሌ በቀጣሽ ነው ሆኖ እኔ በዚህ ላይ በእውነት ወጣቱ ቅድም እንዳሉት ይሄ የሞተ ወጣት በቃ ስነ ልቡና የሌለ ወጣት ማንም ዝም ብሎ ወስዶ ክርም ያስረበት ዝም ብሎ እግሩ ገንዞ ጧፋ ሰው ዝም ብሎ እንደው ተገንዞ ሲንቀሳቀስ የሚውል ግንዝ አስከሬን ወጣት እንደው አንገቷ ላይ የሆነ ጧፋ ስራ ስትንቀሳቀስ የምትል ባልቴት እርጅናዋን ዝም ብላ በሞት ያሳለፈች እርጅናዋን ካልሆነ አጥማቂ ስር ቁጭ ብላ እርጅናዋን ያሳለፈች ባልቴት እባካችሁ ለእናንተ ለህይወታችሁ ተጠንቀቁ። በቃ ለህይወታችሁ ከሞት አትድኑ። በቃ ሰይጣን እንደሆነ ሸምቆ መኖር ልማዱ በቃ እውነት ተናግሮ አያውቅም። እና ይሄ እኔ ምዕመናን በቃ በተለይ ሊጠነቀቁ ይገባል። በቃ እውነታውን ለይቶ ማወቅ አለባቸው። በቃ ከመጽሐፍ አንጻር ማየት አለባቸው። ከሃይማኖት አንጻር መታየት አለበት። በቃ ማጥመቅ ከሃይማኖት አንጻር ምንድን ነው? ከፎስ አንጻርስ እንዴት? ከድህነተ ስጋ ጋር ማጥመቅ የት ነው? በማን ስም ነው? የት ቦታ ነው? ቦታው መለየት አለበት። ስሙ መለየት አለበት። ሲድን የሚመሰገኑ አካል መለየት አለበት። አዳኙ መሳሪያ እኮ እንዳቅሙ ሊመሰገን ይችላል። ግን በማን በኩል ሆኖ ነው? በማን በኩል የት ጥግ ሆኖ ነው? ከማን ስር ሆኖ ነው? በማን እየተመራ ነው? ማርያንስ በራሱ አንድን ሰው የክርስቶስ መሆኑን ያስመሰክራል ማለት የክርስቶስ ያልሆነ አዳኝስ የለም ወይ ማለት በሚድነው ሰው እምነት የዳነ ያኛው ግን በበደልና በኃጢአት የሚኖር ብዙ አለ። እሱ ድህነተ ስጋ ከምንም ጋር ሲጀመር የሚገናኝ በዛ ላይ ለቤተክርስቲያን ረብሻ መንስኤ አይሁን አትሆኑ። በቃ አሁን ለቤተክርስቲያን አሁን እኮ እዛ ውጭ ላይ የጠበጡት እዚህ ያሳደግናቸው እኮ ናቸው። ትናንት ተው እየተባለ አትከተሉ ባካችሁ እየተባለ እነዚህ ሰዎች ገንዘብ አካባቢ ናቸው። ጭራሽ ለልጃቸው አወረሱ። አባትየው ልጁን አውርሱ፣ አባትና ልጅ ናቸው አወረሱ። እነዛ ሰዎች ደግሞ የገርሞታል። ከተማ መሀል ከተማ አዲስ አበባ መዋቅር ውስጥ ይሰራል። መዋቅር ቤተክርስቲያን ውስጥ አሁን ይህን ሰው ተሸክማ ነው የምትኖር ቤተክርስቲያን ደሞዝ እየከፈለችው ወጥቶ ደግሞ ውስጥ ቤተክርስቲያን እያሸበረ ምዕመናንን ሜዳ ላይ እየዋለ ለብቻ እየበጠበጠ ይህ ሰው ደግሞ መዋቅር ውስጥ አለ። ታዲያ ቤተክርስቲያኑ መዋቅሩ ቅድም ያሉት እኔ በጣም የተሰማኝ ነገር አንድ ደቁል ላይ ጉልበት ማሳየት፣ አንድ ምስኪን መርጌታ ላይ፣ አንድ ምስኪን ሰባኪ ላይ፣ አንድ ምስኪን የበጻም መምህር ላይ ለምኖ ላደገ አንገት ደፍቶ ለሚበላ ትንሽዬ ነገር ሳትካለችው እሱ ያ ላይ ምን ዋጋ አለው? ምን ዋጋ አለው? እና በደንብ በእውነት እኔ ውጭ ያለ ተከታትየዋለሁ። በደንብ በጣም ነው የገረመኝ፣ በጣም ነው ያዘንኩት። ይሄ ሁሉ ጉልበት ያወጡት እንዴ ዓለም አቀፍ ነው ጭራሽ አገር እስከ ማንቀሳቀስ ድረስ በቃ እንደው ጭራሽ ሜዳ መጥቶ የሚጠመቅልኝ አለ ብሎ ባለሙሉ ተስፋ እስከመሆን ድረስ እግዚአብሔር ያሳየው። ከቤተክርስቲያን ወጥቼ በህድም በሜዳውና ብለው ይከተለኛል ብሎ የሚከተል መንጋ መኖሩን ማረጋገጡ በጣም የገረመኝ እሱ ነው። እና ይሄን አሁንም ጠይቀዋል። እኛም ጥያቄያችን ነው። በየቦታችን አሉ፣ ሊፈተሽ ይገባል። በየአካባቢ በቃ መፈተሽ አለበት። ወጣቱን ከእንዲህ ነገር ተቆጥቦ ራሱን ችሎ በቃ በቤተክርስቲያን መስቀል እየታሸ እየጠጣ ጸበል እየጠጣ መዳን መፈወስ አለበት። በቃ ከቤተክርስቲያን አይውጣ፣ ህጓን አያፍርስ፣
ከሞት ላንቀር ህጉን እያፈረስን መኖር የለብንም። አዎ የሌታ እንደው እዚህ ላይ ግን እንደው ምንጩን ማየት ያስፈልጋል። አሁን ወደፊት ምንጩ ይሄ ጸበል ምንድን ነው? ማጥመቅ ደግሞ ምንድን ነው? ሁለቱ ወደፊት ቤተክርስቲያኒቷ በጣም በትኩረት መመሪያ ማውረድ ያለባት። ይህን ምለው ለምን መሰሎት? አዳዲስ ደግሞ እዚህ ቦታ ጸበል ወጣ፣ እዚህ ቦታ ፈለቀ የሚሉ አዳዲስ አጥማቂ ያለው እየተፈለፈሉ ነው በየቦታው። ስለዚህ ይሄ ድህነተ ስጋ ጸበል ዋሻው ተገኘ፣ ተገኘ፣ ዛፉ ስር ወጣ፣ ከዋሹ ስር ከዋርካው ስር ምናምን የሚሉ ይሄ ምንድነው? ስስ እንደሆነ ስለሚያውቁ ምነው በቃ የሆነች ነገር አለ ከተባለ ጨንቆታል። በእርግጥ የሚያስጨንቅ ነገር ብዙ አለ። ብዙ ተስፋ የሚያስቆርጥ ነገር ይገጥመዋል። ዓለም በጣም በጭንቀት ውስጥ ነው ያለችው። ዓለም እንደ ሀገር ብቻ ሳይሆን እንደ ዓለም በጣም አስጨናቂ የሆነ ክፉ የሆነ መንፈስ ወርዶባታል፣ ይታወቃል ያው የተያዘችበት። ስለዚህ ከዚህ አንጻር ዓለም የኛ ምዕመን ከዛው ከዓለም የሚጋራው ነገር ስላለ ጭንቀት ይኖራል። ስለዚህ ይሄን ጸበል ማጥመቅ ምናምን በተመለከተ ቃልዋዲ ያለ ነገር ምንመራበት ሰበካ ጉባኤ ያለ ቤተክርስቲያኒቷ መዋቅር አላት፣ አስተዳደር አላት። በዛ እስከ አጥቢያ ድረስ ወርዶ በቃ ጸበል እንደዚህ ነው። ማጥመቅ ደግሞ ይሄ ነው። የተለየ ነገር የለውም። በቃ ሰው እስካመነ ድረስ ይድናል። የሚድነው ግን ጸበሉ ብቻ እኮ አይደለም። እምነቱ፣ አፈሩ፣ የጧፉ ኩስታሪ፣ የዕጣኑ ራረ ዕጣኑ ያ ሁሉ ያድናል። ስለዚህ ግድግዳውን የቤተክርስቲያኑ በሩን እንዲያሽተት አይንን ብታም ይበራል። በቃ ይህንን በደንብ በመሰረቱ እስከታች ተወርዶ ስልጣናት ተሰጥቶ ካህናትም ስለዚህ ግንዛቤ ፈጥረው እንዲያስተምሩ መሰጠት አለበት። ካህናትም ክህነታቸው እየተነጠቀ ነው፣ ስልጣናቸው እየተነጠቀ ነው፣ የተወሰደባቸው። ለምን ካህናት ሁሉ የመፈወስ የማዳን በሴት የማዳን ጸጋ ተሰጥቷቸው ከዛ በታች ባሉ ጸጋው በሌላቸው ባልተማሩ ከተለያየ ቦታ የተለያየ ሰይጣናዊና አጥፊ የሆነ ልምድ ይዘው በመጡ ሰዎች እየተነጠቁ ነው። ስለዚህ ካህናትም ልጆቻቸው መጠበቅ አለባቸው። በቃ እኔ አንድ ካህን አስታውሳለሁ፣ የኔም ልጆች ይደውብኛል ያለ ወደ እነዛ አጥማቂዎች ይደውብኛል። ምሳሌዎች እኔ አሁን እኔ ካህን ራሳቸው ማየት አለባቸው። እኔ አጥማቂ ከወሰደብኝ ልጆችን እኔ ታዲያ ምንድን ከዛ በኋላ እኔ ክህነት ምንድን ነው? እና ይህንን እስከታቸው ወርዶ ግንዛቤ እውቀት መሰጠት አለበት። እና ሰው ጸበልን የሚረዳው እንዴት ነው? እውነት ለመናገር እኮ አሁን እኮ መቅደሱና ጸበሉ ራሱ ምንድነው አቻነት ጸበሉ በልቷል። አንዳንድ ቦታ ቤተ መቅደሱ የማይመጣ ጸበል ቦታ መጥቶ እንጂ ክርስቲያን ማለት እኮ መኪና በትልልቅ መኪና ታይቶ በማይታወቅ መኪና ጸበል የሚመጣ ቤተ መቅደስ ግን አይገባ። እሱ ማይገባ ደግሞ ግቡ ሊል ነው። እሱ አይገባ፣ ኪዳን አያደርስ፣ አይቀድስ። እውቀት የለ በምናምን ይገባል። ከገቡ መመኑስ ግባ የሚለው ደግሞ መነጠቅ አለበት። ሰው ጋር እንዲገናኝበት አይፈልግም። ሲጀመር ሰዎች ስለሱ እንዲያስሩበት አይፈልግም። የሚገርሙት ነገር እኔ እንደው እንደ መደምደሚያ ነው። አንድ ደግሞ ሌላ መጽሐፍ የጻፉ እንደዚሁ መጽሐፍ የጻፉ ሰው አይቻለሁ። እና ምንድነው መጽሐፋቸው? የማድናቸው ሰዎች ቃለመጠይቅ ብለው የማድናቸው ሰዎች ቃለመጠይቅ እየተደረገላቸው የሚድኑት ማለት ነው። እና እዛ ላይ የተጻፉት ድነው ነው ገና ሊድኑ የዳኑት ምስክርነት ማለት ነው። የዳኑት በሽታቸው ምን እንደነበረ እዛ ሰውዬ ዝጋ ሲመጡ እንዴት እንደዳኑ ሰውዬው ሲያዩ ምን እንደተሰማቸው እና እንግዲህ ተአምር አጥማቂ ማለት ነው። ተአምር አጥማቂ ነው። እና እንደዛ የጻፉት ዘግናኝ ማለት አንዳንዱ ጸያፍ ቃል በቃ ለማንበብ አይደለም ለመስማት የሆነ ሰው ሲያወራው ለመስማት እንኳን ምን እንደበቅለት ቃል እዛ ላይ ተጽፎ እንዲህ በቃ አሁን ማለት ነው። በሚዲያ የማይመጥን ግን በመጽሐፍ ታትሞ ለምዕመናን እንዲጨበጨበ ይሸጣል። እዛ ላይ የሚመጡ ሰዎች ይሄን አንቡት። የዚህ አጥማቂ ታምር እሳቸው ያደረጉት ሰው በሰዎቹ እሳቸው የሚገርሙ አጥማቂ ናቸው። ያደረጉት ታምር ይኸው በመጽሐፍ ታትሟል። እና ቃለ መጠይቅ ሁለት ተገን ይባላሉ። እሳቸው ጋር ስመጣ እንዲህ አድርገኝ ነበር ያደረጋት ነገር በቃል የተገለጠው የሚዘገን ለአንድ መነኩሴ ይሄን ዓለም ለተወ ከዚህ ዓለም ተለይቻለሁ ብሎ ቆብ ለጫነ ለተገነዘ መነኩሴ ነው ያ ሰው። ለዛ ሰው ያንን ቃል እንደዛ ካወጣች በቃ መንኩስና የለ ማለት መንኩስና የለ ማለት እና እንዲህ አይነት ሁሉ ያየንበት አለ። እኔ ሰው ገዝቶ አመጥቶ ነው ያየሁት እና ሌሎችም አሉ እንዲህ አይነት። ስለዚህ ምዕመናን ተጠንቀቁ። የቤተክርስቲያን አገልግሎት ላይ ያላችሁ ራሳችሁን ምዕመናኖቻችሁን ጠብቁ ከእንዲህ አይነት ሁኔታ። አባቶቻችን ደግሞ ይሄንን በጊዜውና በወቅቱ ብለው አሁን ካለው ሁኔታ ነው አልፎ የሄደበት ርቀት አለ። ግን አሁንም ቢሆን አልረፈደም። ቅድም ከመስመር እየወጣ ነው ያልነው የቅድሙ የአርሲው ጉዳይ አሁንም እዚህ ላይ ይመጣል። አሁንም ከዚህ ከመስመር አልፎ ሄዷል። መስመሩ እኛም መሀል ያሉን በግራና በቀኝ መስመሩ ሄዷል። ስለዚህ እያለፈን እየሄደ ስለሆነ ሁላችንም አቅማችንን፣ ጉልበታችንን፣ እውቀታችንን አሰባስበን እዚህ ላይ መስራት አለብን ከሚል ነው። እንግዲህ መረጃውን እኛ ሰጥተናል። ከኛ የሚጠበቀው ዝሮ መረጃውን
ሀሳቡን መስጠት ነው። ከዛ በኋላ ደግሞ ሌላው ሰሚው ደግሞ ከዛ ደግሞ የሚችለውን ያህል በተግባርም በሀሳብም የበለጠ ማብዛት ማስፋት ነው። እንግዲህ መፍጠር ነው። መስሎ ለሚታየው ትክክል ናቸው ለሚለው ትክክል አይደለም፣ ግድ የለም ስርዓቱ እንዲህ ነው እያሉ ወጣቱ በወጣቱ ሴቶች በሴቶች ወንዶች በወንዶች በየሚገናኙበት በየማህበራት በተለይ በሰንበቴ ማህበራት ላይ እና የጽዋ ማህበራት ላይ ሁለቱ ላይ በጣም ትልቅ ደግሞ የሚሰራው ዛሬ ነውና ይሄ ነው ያለን። ለዛሬ ይበቃናል። ተመልካቾቻችን እንግዲህ እስካሁኑ ሰዓት ድረስ በዚህ ሳምንት ምን አለ በሚለው ይህን ሳምንት አይተነዋል። በእርግጥ ሳምንቱ ይሄ ብቻ አይደለም። ብዙ ክንዋኔዎች፣ ብዙ ክስተቶች ይኖራሉ። ያላየናቸው፣ ያልሰማናቸው፣ ተመልካቾቻችን ያዩቸው፣ የሰሟቸው ይኖራሉ። እኛም የሰማነው ያየነው አለ። ግን ለተከታታዮቻችን ለስርዓት ሚዲያ ቤተሰቦች ይሆናል ያልነው ይሄ ነው ለዛሬው። በዚህ ሳምንት ምን አለ ይሄን አይተናል። ቀጣይ ሳምንት ደግሞ ሌሎቹን ከዚህ ጋር የተያዙትንም ሌሎቹንም እናነሳለን። ተመልካቾቻችን፣ ቤተሰቦቻችን ሌሎች ደግሞ ቢታዩ ሀሳብ ብትሰጡበት፣ መልስ ብትሰጡበት፣ የመፍትሄ አቅጣጫ ብትጠቁሙን የሚሉት ነገር ካለ ደግሞ ቢልኩልን፣ ቢጽፉልን እሱንም ለማቅረብ ዝግጁ ነን። ለዛሬው ይበቃናል። ይቆየ